ወሳኙ የአየር ኃይል ትንቅንቅ Breaking news now from the Middle East. A search and rescue effort is underway after a U.S. fighter jet was reportedly shot down over Iran. ፕሬዝዳንት ትራምፕ የጀቱ መመታት እንቅልፍ ነስቷቸው ከዚያው ከነጩ ቤተ መንግስት አይናቸውን ተክለው እየተከታተሉ ነው። One of those big headlines continues to be the downed U.S. F-15 over Iran. Earlier today, the White House has been getting a briefing really all day today. President Trump has been in contact with his national security team. ትራምፕ ከመሆኑ ከቀናት በፊት የኢራንን የአየር መከላከያ ጥንቅቅ አድርገን ደምስሰናል፣ ሰማዩን እንደፈለግን እየፈነጨንበት ነው፣ የሚያስቆመን ምድራዊ ኃይል የለም ሲሉን ተናግረው ነበር። They have no anti-aircraft equipment. Their radar is 100% annihilated. We are unstoppable as a military force. የጦርነቱ ወጪ ኑሯል። ትራምፕ $1.5 ትሪሊዮን የመከላከያ ወጪ አዘጋጁ እያሉ ነው። Sending a proposed budget for 2027 to Congress today, asking for $1.5 trillion in defense spending. ትራምፕ እጃቸው ላይ ነገር ተበላሸ። ሆርሙዝን ማስከፈት አልቻሉ። ጦሩ በቀን $1 ቢሊዮን እያስወጣ ነው። ትራምፕ ተጨማሪው $100 ቢሊዮን አምጡ እያሉ ነው። ለ2027 በጀት ዓመት የአሜሪካን መከላከያ ወጪ 1.5 ትሪሊዮን አድርገው ጠይቀዋል። እኛው የታክስ ገንዘብ ነው እያሉ አሜሪካውያን የትራምፕን የ1.5 ትሪሊዮን የመከላከያ በጀት ጥያቄ ጆሮአቸውን አቁመው እየተከታተሉ ነው። ትራምፕ የሚሉት ሌላ የሚሆነው ሌላ የመሆኑ ጉዳይ ከባድ ፈተና ውስጥ ከቷቸዋል። በዚህ መሃል F-15 ጀት በኢራን ምድር መውደቁና አንደኛው ፓይለት ሊገኝ አለመቻሉ ደግሞ ትራምፕን እንቅልፍ ነስቷል። ነጩ ቤተ መንግስት ቁጭ ብለው መረጃውን ቶሎ አድርሱኝ እያሉ ነው። One of those big headlines continues to be the downed U.S. F-15 over Iran. Earlier today, the White House has been getting a briefing really all day today. President Trump has been in contact with his national security team. አሜሪካና እስራኤል ከኢራን ጋር እያደረጉ ያለው ትንቅንቅ በቀጠለበት ሁኔታ ፕሬዝዳንት ዶናልድ ትራምፕ ድል በድል ሆነናል፣ አይዟችሁ ዘና በሉ፣ በ2 እና 3 ሳምንታት ጊዜያት ውስጥ ኢራንን አንበርክከን ጦርነቱን እንቋጨዋለን ብለው ነበር። በዚህም የኢራን አየርም ባህርም እኛ ነው በተባለበት ሁኔታ ትራምፕ ያልጠበቁት መርዶ ደረሳቸው። እሱም በኢራን ሰማይ ላይ በውጊያ ተልዕኮ ላይ ነበር የአሜሪካ F-15 ተዋጊ ጀት ተመቶ ፓይለቶቹ የት እንዳሉ አይታወቅም፣ ፍለጋ ላይ ነን የሚል ወታደራዊ ሪፖርት ነበር። ጆሮ ጭው የሚያደርግ ወታደራዊ ሪፖርት። እናም ትራምፕ ትዕዛዝ ሰጡ። ምኑም ይቅር ፓይለቶቹን አሰሳችሁ በመፈለግ በጠላት እጅ እንዳይወድቁ አድርጉ፣ ፓይለቶቻችን በኢራን እጅ ከወደቁ ነገር ተበላሽ የሚል ነበር። እናም የአሰሳ ሄሊኮፕተሮች አሰሳቸውን ቀጠሉ። ኢራንም ጥብቅ ትዕዛዝን ዳጎስ ካለ ሽልማት ጋር ይፋ አደረገች። ይኸውም ፓይለቶቹን አግኝቶ ለኢራን የጸጥታ አካላት ላስረከበ ይህንን ያህል የህይወት ዘመን ሽልማት እንሰጣለን የሚል ነበር። በዚህ መሃል ትራምፕ ከባድ ጭንቀት ውስጥ ገቡ። አሰሳውን ቀጠለ። በብዙ ጭንቀትም አንደኛው ፓይለት ተገኘ። በዋይት ሃውስ አንድ የሲቃ እፎይታ ሆነ። ግን ደግሞ ሌላኛው ፓይለት አሁንም ድረስ በኢራንም እንደዚሁም በአሜሪካ ሐሳሾችም እየተፈለገ ይገኛል። ትንቅንቁ አሁንም እንደቀጠለ ነው። በዘርፉ ያሉ ወታደራዊ ባለሙያዎች የአሜሪካ ጦር በኢራን ምድር በሌለበት ሁኔታ በኢራን ግዛት ውስጥ አንድም ፓይለት አስሶ ማግኘት እጅግ ፈታኝ ነው እያሉ ይገኛሉ። This becomes a more complex operation because remember, we do not have U.S. troops, U.S. forces on the ground in Iran. አደጋ ቢያጋጥም በሚል ለዚሁ ስራ የተቋቋመና ሬስኪው ቲም የሚባለው አካል ግን በስራ ላይ ነው። የአሜሪካ F-15 ተዋጊ ጀት አሜሪካ አሉኝ ከምትላቸው ተዋጊ ጀቶች መካከል ነው። አንዱ ጀት $100 ሚሊዮን ዋጋ ያለው ነው። ጀቶችን በዋነኝነት ነጠላ ሞተርና ባለ 2 ሞተር በማለት ይከፍሏቸዋል። ነጠላ ሞተር የሚባሉት አንድ መቀመጫ ያላቸውና አንድ ፓይለትን የሚጠቀሙ ናቸው። ባለ 2 ሞተሮች የሚባሉት ደግሞ 2 ፓይለቶችን የሚጠቀሙ ናቸው። F-35 የሚባለው ባለ 1 ሞተር ወይም አንድ ፓይለት ብቻ የሚጠቀም ነው። በትላንትናው ዕለት ኢራን ግዛት ውስጥ ተመቶ የወደቀው ደግሞ ባለ 2 ሞተር ወይም 2 ፓይለቶችን የሚጠቀም ነው። ለዚያም ነው አንደኛው ፓይለት በብዙ ጥረት ሲገኝ ሌላኛውን መፈለጉ እጅግ አድካሚ ሆነው። F-15 የግል ጀት ዲዛይን የተደረገው ማክዶናልድ ዳግላስ በተባለ አሜሪካዊ ነው። በጊዜው የዚህ ጀት ዲዛይን ብዙ ምክረ ሐሳብ እየተሰጠበት ወደ ብዙ የለውጥ መሻሻል ውስጥ እንዲገባ ከተደረገ በኋላ የአሜሪካ አየር ኃይል ሊረከቡ የሚያስችል ፕሮፖዛል ቀረበ።
ፕሮፖዛሉ የቀረበው የጀቱን ኢንጂንና ቴክኖሎጂ ራሱ አድርጎ ብዙ መዋዕለ ንዋይን ባፈሰሰበት ቦይንግ ኩባንያ አማካይነት ነው። የጀቱን ዲዛይንና አጠቃላይ ሁኔታውን በመመልከት እንደ አውሮፓውያን አቆጣጠር በ1969 የአሜሪካ አየር ኃይል ተረከበው። በበርካታ የመስክ ሙከራዎች ውስጥም እየተሞከረ ተከታታይ መሻሻሎች ተደረጉበት። ከ3 ዓመት በኋላም በአሜሪካ አየር ኃይል ውስጥ በመካከለኛ የብቃት ደረጃ ላይ የሚገኝ የሚልን ሰርተፍኬት አገኘ። ከዚያም አሁን የቴክኖሎጂው ማሻሻል ቀጠለ። የሚሰለጥኑ ፓይለቶችም ከኤፍ-15 ጋር በእጅጉ እየተለማመዱ መሄዳቸውን ተከትሎም የጀቱ ተወዳጅነት ከፍ እያለ መሄድ ጀመረ። እንደ አውሮፓውያን አቆጣጠር በ1972 በአሜሪካ አየር ኃይል በኩል እጅግ ስኬታማና ውጤታማ ተዋጊ ጀቶች መካከል አንዱ ነው በሚል ይህ ኤፍ-15 ተዋጊ ጀት እውቅና ተሰጠው። ለውጭ አቅርቦት ያለው ገበያም ደራ። እንደተለመደው መሳሪያ ሸማቾቹ አረቦች በዚሁ ኤፍ-15 ጀት ማስታወቂያ በእጅጉ ማለሉ። እናም ይሄ ጀት በአፋጣኝ ተሰርቶ እጃችን ይግባ ሲሉም ለአሜሪካና የምርቱ ባለቤት ለሆነው ቦይንግ አመለከቱ። በአንድም ይሁን በሌላ ሁልጊዜም በጦርነት ውስጥ የሆነችው እስራኤል ኤፍ-15 ተዋጊ ጀቶችን በአፋጣኝ ሸመተች። ሁሉም አይቅርብኝ የምትለው ሳውዲ አረቢያ በርከት አድርጋ ሸመተች። ሰሜን ኮሪያና ቻይና ያሰጉኛል የምትለው ጃፓን ተመሳሳይ የኤፍ-15 ጀትን ሸመታ አካሄደች። በጦርነቶች ላይ እስራኤል በሊባኖስና መሰል ጦርነቶች ላይ ተጠቅማበታለች። በእርግጥ እስራኤል የምታደርጋቸው ጦርነቶች በቀጠና ያላትን የአየር ኃይል የበላይነት የሚፈትኑና የኤፍ-15ንም የቴክኖሎጂ ብቃት የሚለኩ ናቸው ተብሎ አይታሰብም። በሶሪያ በሊባኖስና በጋዛ ላይ የሚደረጉ የአየር ኃይል ጥቃቶች ናቸው። የውጀት ይህ የአሁኑ የኢራን ጦርነት ከተጀመረ በኋላ የዛሬ ወር አካባቢ በኩዌት አየር መከላከያ የተመታበት ሁኔታ እንደነበር የሚታወስ ነው። የኩዌት አየር ኃይል የጠላት ጀቶች ናቸው ብሎ በማሰብ በስህተት 3 ንብረትነታቸው የአሜሪካ የሆኑ ኤፍ-15 ተዋጊ ጀቶችን በመምታት አየር ላይ እንዲጋዩ ያደረገ መሆኑ የሚታወስ ነው። የሶስቱ ጀት አብራሪዎች የሆኑ 6 ፓይለቶች ሕይወታቸውን አትርፈዋል። U.S. Central Command says 3 fighter jets were shot down. በዚህ ጦርነት የኢራን አየር ኃይልና የአየር መከላከያ ሙሉ በሙሉ እንዲወድም ተደርጓል። በኢራን ሰማይ ላይም እንደፈለግን እየፈነጨንበት ነው በሚል በተደጋጋሚ ሲነገር የነበረውን ነገር ይህ የኤፍ-15 መመታት ጥያቄ ውስጥ እንዲገባ አድርጎታል። ትራምፕ በትላንትናው ዕለት የተፈጠረው አስደንጋጭ ክስተት ከመፈጠሩ ከአንድ ቀን በፊት ጦርነቱን በተመለከተ ለህዝባቸው የቀጥታ ንግግርን አደረጉ። በዚህ ንግግራቸው ወቅትም ኢራንን ምንም አላስቀረንላትም፣ አየር ኃይል በሉት የአየር መቃወሚያ ስርዓትን ወይም ባህር ኃይልን ሁሉም አውድመነዋል፣ የአየር የበላይነትን ወስደን ሰማዩን እንደፈለግን እየፈነጨንበት ነው፣ የሚያቆመንም የለም ሲሉም ነበር የተናገሩት። ከንግግራቸው ጥቂት እንስማ። They have no anti-aircraft equipment. Their radar is 100% annihilated. We are unstoppable as a military force. ትራምፕ በዚህ ጦርነት ከባድና ፈታኝ ሁኔታ እየገጠማቸው ነው። ነገሮች ዋላ ደር ባሉ ቁጥር ፈተናውን በዚያው መጠን እየሰፋ ነው። የሚባለውና መሬት ላይ የሚታየው አብሮ ሊሄድ አልቻለም። በኢራን ያገዛዝ ለውጥ እናመጣለን የሚለው በአሁኑ ሰዓት ሆርሙዝ ይከፈት አይከፈት ወደሚለው ሌላ ምዕራፍ ተሸጋግሯል በማለት ፕሬዝዳንቱ ላይ ትችቶቻቸውን የሚሰነዝሩ በብዛት ብቅ ብቅ ማለት ጀምረዋል። ትራምፕ ጦርነቷ መሬት ላይ ከሚታይ መዘበራረቅ ባሻገር ውጭም እየከበዳቸው ሄደ ይመስላል። ለመጪው የፈረንጆች 2027 በተደረገው የአሜሪካ ፌዴራል መንግስት የበጀት ዝግጅት የሀገሪቱን መከላከያ ወጪ ከምንጊዜውም በላይ አንረው የመጠየቃቸው ጉዳይ አነጋጋሪ ሆኗል። ትራምፕ የጠየቁት የመከላከያ በጀት የሀገሪቱን የመከላከያ በጀት ሪከርድ የሰበረ $1.5 ቢሊዮን ነው። The president wants to boost military spending by more than $1 trillion while proposing slashing domestic programs here Sending at home. home. A proposed budget for 2027 to Congress today, asking for $1.5 trillion in defense spending. አሜሪካውያን ባለፈው ሳምንት በመላ ሀገሪቱ ሰልፍ በመውጣት የጦርነት ይለፈን ይቅርብን ሲሉ ድምጻቸውን አሰምተዋል። ፕሬዝዳንት ትራምፕንም የንጉስ አይነት የሁሉን አዛዥነት ስርዓትን የሚያራምዱት በማለት በአደባባይ አብጠልጥለዋቸዋል። አሜሪካውያኑ ለብዙ ነገር የሚያስፈልገን ገንዘብ እንዲሁ በከንቱ ለጦርነት እየተከሰከሰ ነው እያሉ ይገኛሉ። በዚህ መሃል የነዳጅ ውድነት ጣራ እየነካ የኑሮ ውድነቱም የእያንዳንዱን አሜሪካዊ ኪስንም እየዳበሰ ነው። ትራምፕ በማስፈራራትም በወታደራዊ ርብርብም የሆርሙዝ ወሽመጥን ማስከፈት አለመቻላቸው ደግሞ ነገሮችን አወሳስቧቸዋል። በትራምፕ በኩል ባካቸው አብረን ሆርሙዝን እናስከፍት የተባሉት ወዳጆች ጥጋቸውን መያዝ መርጠዋል። አውሮፓና ቻይና የሚሆነውን አርፈን ብናይ የተሻለ ነው በማለት የትራምፕን ተማጽኖ ጆሮ ነፍገውታል። ትራምፕም በንዴት የእያንዳንዱን አገር መሪ በስም በመጥራት በአደባባይ ይወርፈዋል። ኔቶም ይሄ ጦርነት ይለቅና እንተያያለን፣ እንበታትናሃለን፣ አንተ ድሮም እኛ ከሌለን የወረቀት ላይ ነብር ነህ ተብሎ በትራምፕና በባለስልጣኖቻቸው በኩል ከፍ ዝቅ ተደርጎ ተፎክሮበታል።
ትራምፕ በዚህ ጦርነት አስቀምጧቸው የገቡባቸው ግቦች ነበሩ። አንደኛው በኢራን ያገዛዝ ለውጥን ማምጣት የሚለው ነው። አመራሮቹን አንድ በአንድ በመግደል ያገዛዝ ለውጥን አምጥተናል በማለት ትራምፕ ስኬት አንድ ብለው ሲናገሩ ይደመጣሉ። በሌላ አቅጣጫ ኢራንን ነዳጅ መቆጣጠር የሚለው ነው። ለዚህም እንዲሆናቸው ግዙፍ የጦር መርከቦችን፣ የባህር ኃይል ወታደሮችንና አየር ወለድን ሳይቀር እስከ ማንቀሳቀስ ደርሰዋል። በተለይ ደግሞ ከኢራን በተወሰኑ ኪሎ ሜትሮች የምትርቀውንና ካርግ ደሴት የምትባለዋን የኢራን ነዳጅ ኤክስፖርት ሞተር ለመቆጣጠር እንደሚፈልጉ ትራምፕ ደጋግመው ተናግረዋል። እስካሁን ባለው ሁኔታ መሬት ላይ የታየ ነገር የለም። ኢራንም ሳሩን አይቶ ገደሉን እንዳይሆንባችሁ የካርግ ደሴት ጉዳይ ቢቀርባችሁ ይሻላል ስትል ከርማለች። ከዚህ ውጭ ኢራን ለኒውክሌር መስሪያ ግብዓትነት የምትጠቀምበትን የበለጸገ ዩራኒየም ከኢራን መንጠቅ የሚለው ይገኝበታል። ኢራን ከዚህ ቀደምም በነበረው ቅድመ ጦርነት ድርድር የበለጸገውን ዩራኒየም ቆጥረሽ አስረክቢ ተብላ ነበር። የሰጠችው ምላሽ የለም ምን ሲደረግ የሚል ነበር። ኢራን አሁን ባለው ሁኔታ እንደራደር ብትባልም አሻፈረኝ እንዳለች ነው። ጦርነት የከፈታችሁብኝ በድርድር ስም እያታለላችሁ በመሆኑ ከዚህ በኋላ በአንድ ተመሳሳይ ጉዳይ ሁለት ጊዜ የምታለልበት ሁኔታ አይኖርም በሚል እቅጩን ተናግራለች። ትራምፕም ካልተደራደርሽ በሚል ከዚህ በኋላ ኢላማን መርጥም የነዳጅ ማጣሪያ በሉት የኤሌክትሪክ ኃይል ማመንጫ ወይም ድልድይ ከኢላማችን ውጭ ሊሆኑ አይችሉም በማለት ዝተዋል። አንድ ግዙፍ የኢራን ድልድይም በአየር ኃይላቸው እንዲመታ አድርገዋል። አንዳንዶች እንደዚህ አይነቱ ከወታደራዊ ዓላማ ውጭ የሆኑ የሲቪል መገልገያ ተቋማትን ማውደም የጦር ወንጀል ነው በማለት ትራምፕ ላይ ጣቶቻቸውን እየቀሰሩ ይገኛሉ። በሌላ አቅጣጫም ኢራንን ብትሆን ከወታደራዊ ተቋማት ውጭ ያሉ የቀጠናው ሀገራትን መሰረተ ልማቶች እያወደመች ነው በማለት በኢራን ላይም ክሳቸውን የሚያሰሙ አልጠፉም።